ያለመያዣ ብድር ከባንክ ማግኘት እንደሚቻልና ምን መስፈርት መሟላት እንዳለብን በዚህ ቪዲዮ አብረን እንመልከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ባለፈው ቪዲዮ ሰርቼላችሁ ነበረ። እሱ ምንድነው የባንኮች መብዛት ጥቅምና ጉዳት በተመለከተ ሰፊ ሀተታ ያለው ይዘት ሰርቼላችሁ ነበረ። ከነዚህ ውስጥ የምታስታውሱ ከሆነ አንዱ የባንኮች መብዛት ይዞት የመጣ ጥቅም ብዬ ሊስት ካረኩት አንዱ ያለመያዣ ብድር ለመስጠት ይገደዳሉ ብያለሁ። በምን ምክንያት? በኮምፒቲሽን ምክንያት ያለመያዣ ብድር ለመስጠት ይገደዳሉ ብያችሁ ነበረ። ዛሬ ይህን ቪዲዮ ከሰራው በኋላ እንግዲህ ስለ ያለመያዣ ብድር ከባንክ ለማግኘት ምን ተከትለን ነው እነዚህ ያለመያዣ ብድር ማግኘት የምንችለው፣ እንዲሁም ኢሊጂብል የሆነ ሰውስ ማን ነው፣ ለማን ነው የሚሰጠው የሚል ይዘት በዚህ ቪዲዮ እንመልከተዋለን። ከጅምር ስንጀምር ባንኮች በመብዛታቸው የተነሳ በፍክክር ምክንያት ብዙ ፕሮዳክቶች አድ እያደረገው ለደንበኛ ሳቲስፋይ ለማድረግ ወይም ደግሞ ደንበኛ ኮንትሮል ለማድረግ የሚጠቀሙት ብዙ ቤኔፊት ይዞ እየተቀላቀሉ ይገኛሉ። አቅማቸው በፈቀደው ደንበኛ በሚፈልገው ልክ ሳይሆን ብቻ ግን አቅማቸው በሚፈቅደው ልክ ኮምፒት ለማድረግ ወይም ደግሞ የሆነ ነገር ለካስተመር አድ አድርገው በመምጣት ላይ ናቸው። የባንክ መብዛት አንዱ ይዞት መጣ ያለመያዣ ብድር ነው ማለት ነው። ማንም ሰው ያለመያዣ ብድር ዝም ብሎ ከመሬት ተነስቶ ለማግኘት ይቸገር ይችላል። ማለቴ ትናንሽ ሊሆን ይችላል ማለት ነው። በዚህ ሰዓት ኢትዮጵያ ውስጥ ያሉ ባንኮች ከሞላ ጎደል አድቫንቴጃቸው አናላይዝ እያደረጉ ያለመያዣ ብድር እየፈቀዱ ነው። ምንድነው እነዚህ ባንኮች ያለመያዣ ብድር የሚፈቅዱት እንዴት ነው የሚል ጥያቄ ስንመልስ ማለት ነው ባንኮች በተለያዩ የዲጂታል አማራጮች የብድር አገልግሎት ይሰጣሉ። በቴሌብርም አሉ፣ ለምሳሌ እንደ ስንቄ ባንክ፣ ዳሽን ባንክ እንዲሁም ንግድ ባንክ ማለት ነው። በቴሌብር በኩልም አሉ፣ በኤምፔሳ በኩልም አሉ። እንዲሁም የራሳቸው የብድር መተግበሪያም አላቸው እንደየባንኮቹ። ለምሳሌ አንበሳ ባንክ አለኝት አለው፣ አቢሲኒያ ባንክ አፖሎ አለው፣ ወጋገን ባንክ፣ እፎይታ እንደዚህ የመሳሰሉት ያለመያዣ ብድር የምታገኙባቸው አፖች ዲጂታል ሌንዲንግ አፖች አሏቸው። በእነዚህ በኩል ብድር ለማግኘት ታዲያ ምን መደረግ አለበት? ትራንዛክሽን በዲጂታሎቹ ለምሳሌ በቴሌብር ለመበደር ከሆነ ቴሌብር ላይ ትንሽ እንቅስቃሴ መኖር አለበት። ኤምፔሳም እንደዛ። በባንኮች በኩልም የባንክ መተግበሪያ ላይ የተወሰነ ትንሽ ያበድራችኋል። እሱን በስነ ስርዓት ከመለሳችሁ ሁኔታችሁ አከፋፈላችሁ እያየ ሊጨምርላችሁ ይችላል። እንቅስቃሴያችሁ አሪፍ ከሆነ ምናልባት እንደየ እንቅስቃሴያችሁ ስለሆነ የተሻለ ብድር ልታገኙ ትችላላችሁ። ሁለተኛ ምንድነው? ለደሞዝተኛ ነው። ለደሞዝተኛ ማለት ሰራተኛ መንግስት ሊሆን ይችላል፣ የግል ተቀጣሪ ሊሆን ይችላል። እዚህ ለተቀጠራችሁ ለደሞዝተኞች ብድር እየፈቀዱ ነው ባንኮች። የደሞዝተኞች ብድር እንዴት ነው የሚፈቅዱ? አንደኛ እናንተ ደሞዛችሁ በዛ ባንክ መከፈል መቻል አለባችሁ። ለምሳሌ ከሆነ ባንክ ለመበደር ከፈለጋችሁ በዛ ባንክ ደሞዛችሁ በዛ ባንክ የሚከፈል መሆን አለበት። ሁለተኛ የእናንተ ቀጣሪ ድርጅት መንግስትም ይሁን የሆነ የግል ተቋም እናንተ ብድሩ ባትመልሱ እንኳን ብድሩ ለመመለስ ወይም ደግሞ አስገድዶ ለማስከፈል አንደርቴኪንግ ወይ ደግሞ አንደርቴኪንግ ለመፈረም ፈቃደኛ የሆነ ወይ ደግሞ ኃላፊነት የሚወስድ ባትከፍል እንኳን ከደሞዛችሁ ተቆራጭ ተደርጎ ወደ ባንኩ እንዲከፈል ለማስገደድ ኃላፊነት የሚወስድ መሆን አለበት ማለት ነው። ደሞዝተኞች ደሞዝ የምትከፈሉበት ባንክ በድርጅታችሁ አማካኝነት ይህንን እድል እንዲያመቻችላችሁ መጠየቅ ትችላላችሁ። አይ ሆፕ የእናንተ ቀጣሪ ድርጅት ደና አንቀሳቃሽ ከሆነ እዛ ይሄውን አግሪ ካረገ ያለመያዣ ብድር በደሞዛችሁ እስከ 6 ወር ብድር የማግኘት እድላችሁ ከፍተኛ ነው። ሶስተኛ ለጥቃቅንና አነስተኛ ኢንተርፕራይዞች ነው። እነዚህ እንግዲህ ታዲያ በማህበርም ይሁን በተለያዩ መልኩ ግሩፕ ሆኖ ቢዝነስ ለጀመሩ ሰዎች ብድር እንዲመቻች ያው እንግዲህ በዚህ ሰዓት ብሔራዊ ባንክም እንደዚህ አይነት ቤኔፊት መኖር አለበት እያለ ስለሆነ ባንኮችም በትንሽ መልኩ እያስገደደ ነው። ትናንሽ ቢዝነስ በተደራጀው መልኩ ውጤታቸው ታይቶ እንቅስቃሴያቸው ታይቶ
ፊልዳቸው ታይቶ ቢዝነስ ፊልዳቸው ምን ላይ ነው የሚሰሩ፣ ምን ያህል አዋጭ ነው፣ እሱን ታይቶ በተወሰነ መልኩ ብድር የማግኘት እድል አላቸው። አራተኛ ለነጋዴዎች ነው። ለነጋዴዎች ቲን ናምበርና ንግድ ፍቃድ ተቀብሎ እንቅስቃሴያቸው አሪፍ ከሆነ በዛ የሚያንቀሳቅሱት አሪፍ ከሆነ አንዳንድ ባንኮች የተወሰነ ብር ለ3 ወርም ለ6 ወርም ብድር ሊያመቻቹ ይችላሉ። እንቅስቃሴያቸው አሪፍ የሆኑ ነጋዴዎች በግልም ይሁን በምን ቲን ናምበራቸውና ንግድ ፍቃዳቸው አስይዘው የመበደር እድላቸው ከፍተኛ ነው በዚህ ሰዓት ማለት ነው። እነዚህ በሁሉም ባንክ አይደለም፣ በአንዳንድ ባንኮች ነው ኦፍ ኮርስ። ይህንን የማግኘት እድልም አላችሁ ለማለት ነው። አምስተኛ ለስራ ፈጠራ ወይም ደግሞ ለኢንተርፕሬነርስ ነው። እነዚህ ምናልባት ውስን ባንኮች አሉ ለስራ ፈጠራና ወይም ደግሞ ኢንተርፕሬነር ነው የሚባለው። እዚህ ለተሰማሩ ልጆች ሀሳባቸው ኢንቨስት አድርገው ነገር ግን ሀሳብ አላቸው፣ ትልቅ የቢዝነስ ምንጭ አላቸው፣ ጥሩ ቢዝነስ ማመንጨት የሚችል ነገር ግን ካፒታል ለሌላቸው ሰዎች ባንኮች ብድር ሊያመቻቹ ይችላሉ። ለምሳሌ በቅርብ ጊዜ ካያችሁት ማለት ነው በኢቲቪ ነው በንግድ ባንክ በውድድር ነበረ ኢንተርፕሬነርስ ነፍጂ የዳኙት ማለት ነው። እዛ ምንድነው የነበረው ቢዝነሳቸው ያስተዋውቃሉ፣ እንዲህ በማድረግ ትርፋማ ነው ሪፖርት ያቀርባሉ። አዋጭነቱን አይቶ ንግድ ባንክ ፋይናንስ ለማድረግ ውድድር አቅርቦ ነበር። ሽልማትም ተዘጋጅቶ ለውድድር አቅርቧቸው ነበር። እነዚህ ሰዎች ጎበዝ የስራ ፈጣሪ ከሆኑ በሁሉም መመዘኛ የተሻለ ብሎ ካመነበት ባንኩ ካመነበት ፕሮፖዛሉ በደንብ ካየው ቢዝነስ ፕላኑ ማለት ነው ባንክ ሊያበድር ይችላል። በዚህ መልክ ነው እናንተ ብድር ያለመያዣ ከባንክ ማግኘት የምትችሉ። ነገር ግን ባንኮች ምን ይጠይቃሉ ማለት ነው? እናንተ እንደዚህ አይነት ብድር ሲጠይቁ የሚያስፈልጓችሁ መስፈርቶች አሉ። አሁን ቅድም መጀመሪያ ላይ በመግቢያ እንዳልኩት የዲጂታል ብድር አማራጭ ለሆነ ሰው ክፍት ነው። የአብዛኛው ባንክ የብድር አማራጭ ክፍት ነው። 100 ብርም ይሁን 200 ብርም ይሁን፣ ምክንያቱም ለእናንተ መመዘኛ ነው። ምክንያቱም ቶሎ የምትመልሱ ከሆነ ይጨምርላችኋል፣ ቶሎ የማትከፍል ከሆነ ደግሞ ይቀንስላችኋል ወይ ደግሞ አያበድራችሁም ማለት ነው። ያ ለማንኛውም ሰው። ነገር ግን ሁሌም መዘንጋት የሌለባችሁ የሆነ ምንም አይነት ብድር ለማግኘት ብትፈልጉ ቲን ናምበር ግዴታ ነው። ቲን ናምበር ግዴታ ነው። ባንኮች ያለመያዣ ብድር ለማበደር የሚያዩት ነገር ምንድነው? አንደኛ ንጹህ የብድር ታሪክ መኖር አለበት። ሁለተኛ ቲን ናምበር ማለት ነው ለማንኛውም ሰው ቲን ናምበር። ሶስተኛ አስተማማኝ ገቢ ያስፈልጋቸዋል። አስተማማኝ ገቢ ወሳኝ ነው ማለት ነው። ምክንያቱም ባንክ ሲያበድራችሁ በገበያችሁ በእናንተ በምታገኙት ገቢ ሙሉ በሙሉ ተማምኖ ነው የሚሰጣቸው። ተጨማሪ ንግድ ፍቃድና ቲን ናምበር ያው ለነጋዴዎች ሲሆን እነዚህን ይጠይቃል ማለት ነው። እነዚህን ስታሟሉ የባንክ ብድር ለማግኘት እድሉ ቀላል ነው። ያለመያዣ ብድር ለማግኘት ስፔሻሊ የተሻለው ለደሞዝተኛ ነው። ደሞዝተኞች እናንተ ደሞዛችሁ ለሚከፍላችሁ ባንክ ደሞዛችሁ በማን ነው የሚከፈለው? ለድርጅታችሁ ወይ ደግሞ ለቀጣሪ ጽህፈት ቤት መስሪያ ቤታችሁ አናግራችሁ ከባንክ አግሪ አድርገው በደሞዛችሁ መሰረት ብድር እንድታገኙ ወይም ደግሞ ብድር ለማግኘት እንዲያመቻችላችሁ ጠይቁት። ያው ባንክ በበጎ ፈቃድ የሚመለከተው ይመስለኛል። ስለ ያለመያዣ ብድር ያልገባቸው ነገር ካለ በኮመንት ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉት። እንደዚህ አይነት የፋይናንሻል ይዘት ያላቸው ስለ ባንክ መረጃ፣ ስለ ቢዝነስ ነክ ነገሮች ቀጣይነት ስለምንሰራ ቻናላችን ሰብስክራይብ አድርጉት። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቴንክ ዩ